ያለ ጦርነት መኖር የሚችል ስርዓት አይደለም። ለዚህ ነው አንገብጋቢ ነው የአብይ አህመድን ቡድን ከስልጣን ማውረድ ለአገሪቱ ሰላምና እፎይታ፣ ለፖለቲካ ግቦች አይደለም፣ ለፍትህም እንኳን አይደለም፣ ለአገሪቱ ሰላምና እፎይታ ቅድመ ፖለቲካል የሆነ ፒስ ማለት ነው። ቅድመ ፖለቲካ የሆነ ትሩስ ወይም ሰላም አስፈላጊ። ግጭት በሚመራው እሽቅድምድም አንድ ትልቅ ነገር ምንድነው የሆነው? ብሪክስ አባል መሆኑ ነው። ግን አገን ግጭት ነው የሚመራው። እዛም ጋር የግጭቱን ስፖንሰር የሚያደርግለት የገንዘብ አቅም የሚሰጠው ኃይል በዚህኛው ሳይድ ከሌለ፣ በምዕራባውያን በኩል ከሌለ፣ በብሪክስ በኩል ለማግኘት አገን ግጭት የሚመራው ዲፕሎማሲ ወደዛ ሄዷል። ብዙ ሰዎች አገርን ለማዳን እያሉ ሲያወሩ ብዙ ጊዜ የማይታሰበው ነገር አገር በራሱ ካርታውን የመጠበቅ ይመስላል። አገርን የምታድነው የትውልዱን ሁለት ተስፋዎች በማለምለም ብቻ ነው፣ በማኖርና በማለምለም። አብይ አህመድ ደግሞ ያልቻለው ፕሪሳይስሊ እነዚህ ነው። ትውልዱ እጣ ፈንታ ምንድነው ሲባል ወታደር ትሆናል። ጂኦፖለቲካሊ አሁን ፖለቲካውን ከውጭ ስለሆነ እየተሰራ ያለው በአብዛኛው የቀጣናው ሁኔታ ስለሆነ የሚንጠው የትልልቅ ኃይሎች፣ የዓለም ትልልቅ ኃይሎች፣ የፖለቲካ ኃይሎች፣ የአካባቢው ደግሞ እነዚህ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ፣ እነዚህ የኢጅፕት የነዚህ ተጽዕኖም ስላለ እነ ቻይናም እነ ህንድም ሰሞኑን እያደረጉ ያሉትን የምታየው ነው። የእነሱም ተጽዕኖ ስላለ በተለይ አሁን ማንኛውም ስለ ኢትዮጵያ የሚያስብ ሰው የነዚህን ሁሉ ኃይሎች ጥቅም ማሰብ አለበት አብሮት። ከነዚህ ኃይሎች ጋር ገና ወደ ስልጣንም ሳይመጣ ዲፕሎማቲክ ኢንጌጅመንት ወይም ኢንጌጅ የሚያደርግበት አካሄድ እና ስትራቴጂ ከወዲሁ ያስፈልገዋል። አሁን ብልጽግና እንደሚል ቃል የሚያስጠላ ነገር ኢትዮጵያ ውስጥ የለም። በኖርማል ኮንቨርሴሽን ውስጥ ብልጽግና ማለት ብለህ ኒው ይር ዊሽ እንኳን ስታደርግ የሰላም የብልጽግና ማለት ያስጠላል። ምክንያቱም ምን ማለት እንደሆነ ፕሮስፔሪቲ እያየ ነው ስለሆነ ማለት አይባልም። በቃ እንደዚህ ነው የሚያቆሽሹብህ፣ ብዙ ቋንቋዎችን ያበላሹብሃል። ጊዜውን መተመን አለብህ። ምክንያቱም የትጥቅ ትግል በተራዘመ ቁጥር ከሃዲ ይበዛዋል፣ መዳከም ይበዛዋል፣ ብዙ ነገር ሞመንተም ያስፈልገዋል። ጊዜህን መገደብ አለብህ፣ አቅምህን ማበርታት አለብህ። አንዳንድ ጊዜ መብረቃዊ የሚለው ጉዳይ አስፈላጊ ነው። አትሊስት ወሳኝ የሆኑ እርምጃዎች በፍጥነት መደረግ አለባቸው። ከዛ ይሄንን ካላሟላ ትውልዱን ዝም ብለህ አንገላተኸው መጨረሻ ላይ ትቶ ይሄዳል። ግን ጫካ ውስጥ ስትቆይ ራስህን ነው የምትሰማው፣ ኢኮህን ነው የምትሰማው። ያንተ የትግል መስመር ትክክል ይመስልሃል፣ ትውልዱ ግን ትቶ ይሄዳል። ቋንቋ እየተቀየረ ነው። አሁን በዚህ በሶሻል ሚዲያ የሚኖረው ህዝብ ቋንቋው እየተቀየረ በፍጥነት እድሎችን የሚያስፋበት መንገድ እያየ አንተን የሚሰማበት ጊዜ እያጣ ይሄዳል። ስለዚህ በተለይ እንደዛ አይነት የትግል ስትገባ ከህዝብ የመነጠሉ ነገር አደጋ እየመጣ ስለሚሄድ በጣም በፍጥነት ወሳኝ እርምጃዎችን በመውሰድ የማቀላጠፍ ጉዳይ ያስፈልጋል። ኦሮሞ ነጻነት ኃይሎችንም ይሄ መገንጠል ምናምን የሚለውን ተው፣ ህገ መንግስት እንቀበላለን፣ ህገ መንግስቱ ፌዴራል ስርዓቱ የሚከበር ከሆነ እሱን አንቃወምም ሲሉ ተስማምተናል ብሎ አብይ አጨበጨበ። ከዛ ተደራዳሪዎች ላከና ዛንዚባር የነበረው ላይ ማለት ነው ይዘው የመጡት ነገር እነ ጌዲዮን ይዘው የመጡት ነገር ኦልሬዲ በንግግር ህገ መንግስቱ ላይ ችግር የለንም እኛ የሚል ስለሰማ ተቀብለዋል ነው። ከዛ ፈርሙ ሲባል የመጣው ዶክመንት የፕሪቶሪያ ዶክመንት ትግራይ የሚለው ላይ ኦሮሞ፣ ኦኬ፣ ህወሓት የሚለው ላይ ኦነግ ተብሎ ተጽፎ ነው የመጣው። ይሄማ ጨዋታ ነው ተው እንጂ መች ተደራደርን አሉ። ከዛ ዲያስፖራ ነው ነጽጋይ ናቸው እንዳይቀበሉ ያደርጓቸው እንጂ ተስማምተው ነበር ምናምን ተባለ። እዚህ ማን ነው ግን ወደዚህ ሁሉ ልጆቹንም ያስገባቸው ቃል የአሜሪካ ዲፕሎማቶች ናቸው። ተቀበሉ፣ ይሄ መንግስት በህጋዊ መንገድ የተመረጠ መንግስት ነው ብላችሁ ተቀበሉ፣ ይሄ መገንጠል ምናምን ጥያቄ ሀገር ምናምን የሚለውን ተው የሚሉት ነገር አላቸው። ያለ ጦርነት መኖር የሚችል ስርዓት አይደለም። ለዚህ ነው አንገብጋቢ ነው የአብይ አህመድን ቡድን ከስልጣን ማውረድ ለአገሪቱ ሰላምና እፎይታ፣ ለፖለቲካ ግቦች አይደለም፣ ለፍትህም እንኳን አይደለም፣ ለአገሪቱ ሰላምና እፎይታ ቅድመ ፖለቲካል የሆነ ፒስ ማለት ነው። ቅድመ ፖለቲካ የሆነ ትሩስ ወይም ሰላም አስፈላጊ። ግጭት በሚመራው እሽቅድምድም አንድ ትልቅ ነገር ምንድነው የሆነው? ብሪክስ አባል መሆኑ ነው። ግን አገን ግጭት ነው የሚመራው። እዛም ጋር የግጭቱን ስፖንሰር የሚያደርግለት የገንዘብ አቅም የሚሰጠው ኃይል በዚህኛው ሳይድ ከሌለ፣ በምዕራባውያን በኩል ከሌለ፣ በብሪክስ በኩል ለማግኘት አገን ግጭት የሚመራው ዲፕሎማሲ ወደዛ ሄዷል። ብዙ ሰዎች አገርን ለማዳን እያሉ ሲያወሩ ብዙ ጊዜ የማይታሰበው ነገር አገር በራሱ ካርታውን የመጠበቅ ይመስላል። አገርን የምታድነው የትውልዱን ሁለት ተስፋዎች በማለምለም ብቻ ነው፣ በማኖርና በማለምለም። አብይ አህመድ ደግሞ ያልቻለው ፕሪሳይስሊ እነዚህ ነው። ትውልዱ እጣ ፈንታ ምንድነው ሲባል ወታደር ትሆናል። ጂኦፖለቲካሊ አሁን ፖለቲካውን ከውጭ ስለሆነ እየተሰራ ያለው በአብዛኛው የቀጣናው ሁኔታ ስለሆነ የሚንጠው የትልልቅ ኃይሎች፣ የዓለም ትልልቅ ኃይሎች፣ የፖለቲካ ኃይሎች፣ የአካባቢው ደግሞ እነዚህ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ፣ እነዚህ የኢጅፕት የነዚህ ተጽዕኖም ስላለ እነ ቻይናም እነ ህንድም ሰሞኑን እያደረጉ ያሉትን የምታየው ነው። የእነሱም ተጽዕኖ ስላለ በተለይ አሁን ማንኛውም ስለ ኢትዮጵያ የሚያስብ ሰው የነዚህን ሁሉ ኃይሎች ጥቅም ማሰብ አለበት አብሮት። ከነዚህ ኃይሎች ጋር ገና ወደ ስልጣንም ሳይመጣ ዲፕሎማቲክ ኢንጌጅመንት
ወይም ኢንጌጅ የሚያደርግበት አካሄድ እና ስትራቴጂ ከወዲሁ ያስፈልገዋል። አሁን ብልጽግና እንደሚል ቃል የሚያስጠላ ነገር ኢትዮጵያ ውስጥ የለም። በኖርማል ኮንቨርሴሽን ውስጥ ብልጽግና ማለት ብለህ ኒው ይር ዊሽ እንኳን ስታደርግ የሰላም የብልጽግና ማለት ያስጠላል። ምክንያቱም ምን ማለት እንደሆነ ፕሮስፔሪቲ እያየነው ስለሆነ ማለት አይባልም። በቃ እንደዚህ ነው የሚያቆሽሹብህ፣ ብዙ ቋንቋዎችን ያበላሹብሃል። ጊዜውን መተመን አለብህ። ምክንያቱም የትጥቅ ትግል በተራዘመ ቁጥር ከሃዲ ይበዛዋል፣ መዳከም ይበዛዋል፣ ብዙ ነገር ሞመንተም ያስፈልገዋል። ጊዜህን መገደብ አለብህ፣ አቅምህን ማበርታት አለብህ። አንዳንድ ጊዜ መብረቃዊ የሚለው ጉዳይ አስፈላጊ ነው። አትሊስት ወሳኝ የሆኑ እርምጃዎች በፍጥነት መደረግ አለባቸው። ከዛ ይሄንን ካላሟላ ትውልዱን ዝም ብለህ አንገላተኸው መጨረሻ ላይ ትቶ ይሄዳል። ግን ጫካ ውስጥ ስትቆይ ራስህን ነው የምትሰማው፣ ኢኮህን ነው የምትሰማው። ያንተ የትግል መስመር ትክክል ይመስልሃል፣ ትውልዱ ግን ትቶ ይሄዳል። ቋንቋ እየተቀየረ ነው። አሁን በዚህ በሶሻል ሚዲያ የሚኖረው ህዝብ ቋንቋው እየተቀየረ በፍጥነት እድሎችን የሚያስፋበት መንገድ እያየ አንተን የሚሰማበት ጊዜ እያጣ ይሄዳል። ስለዚህ በተለይ እንደዛ አይነት የትግል ስትገባ ከህዝብ የመነጠሉ ነገር አደጋ እየመጣ ስለሚሄድ በጣም በፍጥነት ወሳኝ እርምጃዎችን በመውሰድ የማቀላጠፍ ጉዳይ ያስፈልጋል። ኦሮሞ ነጻነት ኃይሎችንም ይሄ መገንጠል ምናምን የሚለውን ተው፣ ህገ መንግስት እንቀበላለን፣ ህገ መንግስቱ ፌዴራል ስርዓቱ የሚከበር ከሆነ እሱን አንቃወምም ሲሉ ተስማምተናል ብሎ አብይ አጨበጨበ። ከዛ ተደራዳሪዎች ላከና ዛንዚባር የነበረው ላይ ማለት ነው ይዘው የመጡት ነገር ጌዲዮን ይዘው የመጡት ነገር ኦልሬዲ በንግግር ህገ መንግስቱ ላይ ችግር የለንም እኛ የሚል ስለሰማ ተቀብለዋል ነው። ከዛ ፈርሙ ሲባል የመጣው ዶክመንት የፕሪቶሪያ ዶክመንት ትግራይ የሚለው ላይ ኦሮሞ፣ ኦኬ ህወሓት የሚለው ላይ ኦነግ ተብሎ ተጽፎ ነው የመጣው። ይህማ ጨዋታ ነው ተው እንጂ መች ተደራደርን አሉ። ከዛ ዳያስፖራ ነው ነጽጋይ ናቸው እንዳይቀበሉ ያደርጓቸው እንጂ ተስማምተው ነበረ ምናምን ተባለ። እዚህ ማን ነው ግን ወደዚህ ሁሉ ልጆቹን የሚያስገባቸው ካል የአሜሪካ ዲፕሎማቶች ናቸው። ተቀበሉ፣ ይሄ መንግስት በህጋዊ መንገድ የተመረጠ መንግስት ነው ብላችሁ ተቀበሉ፣ ይሄ መገንጠል ምናምን ጥያቄ ሀገር ምናምን የሚለውን ተው የሚሉት ነገር አላቸው። ወይ በብረት እታገላለሁ ብዬ ጫካ ገባለሁ፣ ወይ ደግሞ አገሩን ትቼ በስደት አሁን እንደሚደረገው በየሱዳን እና በሊቢያ በረሃ አድርጎ ወደ ሜዲትሬኒያን ወይም በየመን በረሃ አድርጎ ወደ ሳውዲ ምናምን የመሄዱ ጉዳይ ይሆናል ማለት ነው። ብዙ ሰዎች አገርን ለማዳን እያሉ ሲያወሩ ብዙ ጊዜ የማይታሰበው ነገር አገር በራሱ ካርታውን የመጠበቅ ይመስላል። አገርን የምታድነው የትውልዱን ሁለት ተስፋዎች በማለምለም ብቻ ነው፣ በማኖርና በማለምለም። አብይ አህመድ ደግሞ ያልቻለው ፕሪሳይስሊ እነዚህ ነው። ትውልዱ እጣ ፈንታ ምንድነው ሲባል ወታደር ትሆናለህ፣ ታፍሰህም ሆነ ፈቅደህ ካልሆነ ትምህርት ምናምን አሁን እንደ ድሮ እንትን አይደለም። ድሮ ስናድግ ልጅ ይማራል፣ ከተማረ ስራ ይይዛል፣ ስራ ካገኘ ደግሞ የሆነች ያህል ሀብት እያፈራ ይቀጥላል ነው፣ ያገባል። ከዛ ይሄ ነው እኮ የኛ ሀገር የህይወት ህልም እንደዚህ ነው። አሁን እንደዛ አይነት ነገር የለም። ተምሮም ምንም እንደማያገኝ ያውቃል። መማር ላይ ደግሞ ብዙ ኢንቨስት እየተደረገም አይደለም። እነሱም ራሳቸው ስለ ከፍተኛ ትምህርት ሲያወሩ የሚያወሩትን ፖሊሲዎቻቸውን እያያሉ። ስለዚህ የፖለቲካና የኢኮኖሚ ተስፋውን የትውልዱን እስካላኖርክ ድረስ አገር ማስቀጠል አትችልም። ወጣቱ ከሀገር ከሄደ በዛው መጠን አሊጀንሱ እየጠፋ አገር የሚባለው ነገር ምንድነች ነው የሚል ትቶ ሲሄድ እኮ ሞትን ሪስክ ማድረግ ይሻለኛል ብሎ ሲሄድ በቃ ይሄ ሀገር ለኔ ምንም አይደለም፣ ወይም ደግሞ ከሞት ሸሽቼ ነው እየሄድኩ ያለሁት ካለ ፐርሰኪዩትድ ነኝ እያለ ካለ then ይሄ ሀገር የኔ አይደለም እያለ ሌላን ሀገር መርጦ እየተጠጋ ነው። ስለዚህ ሀገር የሚፈርሰው በእንደዚህ አይነት መንገድ ነው እንጂ የሆነ የፖለቲካ ንግግር ስለተደረገ እነጸጋዬ የሆነ ነገር ስለተናገሩ አይደለም፣ ትችት ስለቀረበ ምናምን አይደለም። የአገርን የጃስቲስ ዴፊሲት መናገር አገርን አያፈርስም፣ ለእርምት ያዘጋጃል። ይልቅ ግን አገርን የሚያፈርሰው የትውልዱን ተስፋ፣ የትውልዱን የፖለቲካና የኢኮኖሚ ተስፋ ማጥፋት ወይም ደግሞ ኔግሌክት ማድረግ፣ መርሳት፣ እነዚህ ነገሮች ናቸውና በፖለቲካ በኢኮኖሚም በሁለቱም መንገድ አሁን ያለው የኢትዮጵያ አስተዳደር በምንም መንገድ ተስፋን የሚያለመልም ሳይሆን ተስፋን የሚያጨልም፣ የትውልዱን ተስፋ የሚያሳጣ፣ ትውልዱን ተስፋ የሚያስቆርጥ አድርጎታል። የራሱን ደጋፊዎች ያው በተለያዩ የጀብድ ተግባራት ለማጀገን የሚሞክረው አለ። ግድብ ገንብተናል፣ አሁን ደግሞ ወደብ እናመጣለን ምናምን የሚለው እሱ ገብቷቸዋል። የተስፋ ነገር እንደሌለ ስላወቁ በምን ደግሞ የራሳቸውን ደጋፊዎችና አባላት እንደሚያሟሙቁ ጊዜያዊም ቢሆን አጀንዳ በመፍጠር ያንን ያደርጋሉ እንጂ የትውልዱን የኢኮኖሚና የፖለቲካ ተስፋ ከሳቱት ቆይተዋል። አገር የፖለቲካ ተስፋን ለማለምለን የህዝቡ በዜግነት መብቱ ተጠቅሞ ማድረግ የሚችለው ነገር ሲኖር ነው፣ ኤጀንሲ ሲኖረው ነው።
የተጣለበትን ነገር ሁሉ ተቀብሎ አሜን ብሎ ሲገዛ ሳይሆን የለም ይሄ ትክክል አይደለም የሚል ንዴት አለው። አሁን እኛ ሀገር ማአት አውትሬጅ አለ። በማንኛውም መንገድ መንግስት የሚያወጣው ማንኛውም ነገር በቃ ከንዴት አልፎ የቀልድ ግብአት እስኪሆን ድረስ ማለት ነው፣ የጆክ እና የሜም ግብአት እስኪሆን ድረስ። ያንን አውትሬጅ ግን በምን መንገድ ነው የምትገልጸውና የምትቀጣው ሲባል አንደኛ በኤሌክቶራል ዲሞክራሲ ነው። በምርጫ በመሳተፍ በድምጽህ ትቀጣዋለህ ነው። ሁለተኛው በተሳትፏዊ ቀጥታ ተሳትፏዊ ዲሞክራሲ። በቀጥታ ዲሞክራሲ ማለት በአቤቱታ፣ በሰላማዊ ሰልፍ፣ በተቃውሞ፣ በስራ ማቆም፣ በተለያዩ አድማዎች ትቀጣዋለህ ነው። ናው የምርጫ ዲሞክራሲ ለማድረግ ኤሌክቶራል ዲሞክራሲ ለማድረግ ስርዓት ያለው ኤሌክቶራል ሲስተም፣ መድበለ ፓርቲ ስርዓት፣ ነፃ ሚዲያ፣ ነፃ የመንግስት ተቋማት እነዚህ ያስፈልጋሉ። ይሄን አይፈልግም ይሄ መንግስት። ኢንፋክት ተስፋ መቁረጡን ይፈልገዋል ይሄ መንግስት። የትውልዱን መፍገምገም፣ ተስፋ መቁረጥ፣ ቋንቋ ማበለሻሸት፣ ብዙ ነገር ስለ ጸረ ብሔረሰቦች ሲናገር የቆየ መንግስት እውነተኛ መረጃን ፖሊዩት በማድረግ ውሸትን ደግሞ በስፋት በማሰራጨት በዚህ መንገድ ስለሚሄዱ ጦርነት ይሄ ስርዓት እስካለ ድረስ ጦርነት ይቆማል የሚል እምነት የለኝም። ለዚህም ነው በተደጋጋሚ ከትግራይ ጋር ጦርነት ነበረው፣ ከኦሮሚያ ከዛ በፊት ነበረው፣ ከተለያዩ የኢትዮጵያ ብሔረሰቦችና ህዝቦች ጋር ጦርነት ነበረው። አሁንም እየተካሄዱ ያሉ ጦርነቶች አሉ። በአማራ ክልል በጣም ዘግናኝ ጦርነት እየተካሄደ ነው። በኦሮሚያ ክልል በየተለያዩ አካባቢዎች በተለያየ ጊዜ የሚያደርገው የድሮን ጥቃት አለ። ብዙ የድሮን ጥቃት ብዙ ሲቪሊያን ሶሳይቲ ነው እየገደለ ያለው። ጦርነት ተካሄዶም ሳይሆን ዝም ብለው ነው የሚደበድቡት። እዚህ አካባቢ ሸኔ ያለ እያሉ በየአካባቢው የተለያዩ ግጭቶች አሉ። ሌላው ቀርቶ ይሄው እሳት እየነደደበት ባለው የአማራ ክልል የቅማንት ሰዎች ማንነታቸውን መግለጽ እስከሚያስፈራቸው ድረስ በጭንቀትና በመከራ ይኖራሉ። ምክንያቱም ሰው ከመኪና ውስጥ ቅማንት ነህ ተብሎ ተፈልጎ ይረሸናል። እንዲህ ያሉ ችግሮች ስላሉ ያለ ጦርነት መኖር የሚችል ስርዓት አይደለም። ለዚህ ነው አንገብጋቢ ነው የአብይ አህመድን ቡድን ከስልጣን ማውረድ ለአገሪቱ ሰላምና እፎይታ፣ ለፖለቲካ ግቦች አይደለም፣ ለፍትህም እንኳን አይደለም፣ ለአገሪቱ ሰላምና እፎይታ ቅድመ ፖለቲካል የሆነ ፒስ ማለት ነው። ቅድመ ፖለቲካ የሆነ ትሩስ ወይም ሰላም አስፈላጊ ነው። ሰላም ላይ ያጠነጠነ ህብረት፣ ሰላም ላይ ያጠነጠነ ትግል በጣም አስፈላጊ ነው የምንለው ለዛ ነው። ምክንያቱም በመሰረቱ የጦረኛ ፋሽስት ቡድን ነው። ሁለተኛ የሚኖረው ግጭቶችን ሆሪዞንታል የጎንዮሽ ግጭቶችን በማበራከት በመፈብረክ በማበራከት እና በማራባት ነው። ያለ ጦርነት ህልውና የሌለው ስርዓት ነው። ከጦርነት ሌላው ጦርነቱን የሚፈበርክበት ምክንያቱ ምንድነው? የኢትዮጵያ ውስጥ የተለያየ ህብረ ብሔራዊ ሀገር ነው። ይሄን ህብረ ብሔራዊነት ስልጣን ለማማከል ሲባልም ቢሆን ህብረ ብሔራዊነት ወይም አንድነት ምናምን የሚመስጠው ቡድን ሆኖ አይደለም ይሄ። ነገር ግን ስልጣን ሴንትራላይዝ ስልጣንን ለማማከል በሚፈልገው መጠን ህብረ ብሔራዊነትን ደፍጥጦ አህዳዊነትን ለመስራት ንግግርም ሲደረግ ነበር፣ በተግባርም እየታየ ነው። ህገ መንግስቱን የመሻር ክልሎችን የመበተን እነዚህ ተግባራት በተለያየ ደረጃ እየተካሄዱ ነው። ይሄን ህብራዊነት አልቀበልም ብለህ እዛ ሀገር ያሉ ህዝቦችን ጥያቄዎች ጨፍልቀ በአንድ አህዳዊ ስርዓት አብይ የሚያደርገው ስልጣንን ለማማከል በአንድ ግለሰብ ስር ብሎ ነው። ስለ ፕሬዚደንሻል ሲስተም ሲያወሩ ምናምንም ስልጣንን ለማማከል ብለው እንጂ የሀገር አንድነት ምናምን አሳስቧቸው አይደለም። ምክንያቱም በዛው ስልጣናቸው ፈጽሞ የሀገር አንድነትን የሚሸረሽር ተግባር ያደርጋሉ። ብትፈልጉ ተገንጠሉ፣ ብትፈልጉ ሂዱ ምናምን ይላሉ። ጦርነት ለይተው በአንድ ህዝቡ ላይ ያደርጋሉ። ሰው ምንም ኃላፊነት የሚሰማው አይነት የሀገር ግንባታ ስራ አይደለም እየሰሩ ያሉት። ነገር ግን ስልጣንን ለማማከል ሲሉ ወደ አህዳዊ ስርዓት እንመለስ በሚል ፌደራሊዝሙን በመሻር ክልሎችን በመናድ ህገ መንግስቱን ዋጋ በማሳጣት እነዚህ ነገሮች ሲያደርጉ ተፈጥሯዊ የሆነ ግጭት ይመጣል። ምክንያቱም ማንነትን የማይቀበል
የራስ በራስ አስተዳደርን የማይቀበል ህብራዊነትን የማይቀበል ይህ ሀገር የብዙ ህዝቦች አገር ነው የሚለውን ትቶ የአንድ ቋንቋ የአንድ ህዝብ አገር ነው ህዝቦች እያሉ ባሉን ምናምን ይለዋል እና ወደዛ ከመሄዱ የተነሳ አውቶማቲካሊ ወደ ግጭት የማምራቱ ሁኔታ የማይቀር ነው መቼም ቢሆን ማለት ነው። በአብይ ሆነ ሌላ ስርዓት ቢመጣ ይህንን ህብራዊነት ተቀብሎ ማስተዳደር የማይችል ፍትሃዊ በሆነ መንገድ ማስተዳደር የማይችል ማንኛውም ስርዓት ከግጭት ነፃ ሊሆን አይችልም። በመሰረቱ ይሄ ህብራዊነትን የሚያሳጣው የሚጨፈልቀው ኃይል ቀድሞውኑ የአገሪቷን በኢምፓየር መንገድ ሲመሰርት በኃይል ያዋቀረው መሆኑ ያ የኃይል ሰንኮፍ እንዳይወጣ ያደርጋል። ህብራዊነትን ከተቀበልክና የህዝቦችን እኩልነት ከተቀበልክና ህዝቦች የራሳቸውን በራሳቸው የማስተዳደር መብት ከተጠበቀ ያ የኃይል ተግባር ሰንኮፍ ከስርዓቱ ከፖለቲካ ስርዓቱ ስለሚነጠል ለዚህ ነው ዘላቂ ሰላም ለማምጣት ያለው ብቸኛ አማራጭ ህብረ ብሔራዊ ፌደራሊዝም ነው ብለን ስንከራከር ይከረም ነው። now maybe that's too late now አሁን የፌደራሊዝም ጉዳይ it's an idea whose time had come and gone ያስባለው ነው። የሆነ ሆኖ ግን ያ እስካልተስተካከለ ድረስ ጦርነት ከውስጡ የሚወጣ አይደለም። ምንድነው ተስፋ የሚለው I think ከምንም ነገር በላይ ተስፋ አስቆራጭ አይደለም። ኢትዮጵያ ያለ ችግር ከሌላው ሀገር ያለ ችግር የባሰ አይደለም። በዋናነት ግን ለውጭ ኃይሎች ያስቸገረው ነገር አብይ ቢሄድ ተተኪው ምንድነው የሚለው ጥያቄ ዴፊኒቲቭ መልስ ያለቀ መልስ ሊያገኝ ስላልቻለ ነው። ይሄ ደግሞ የሚያሳየው በአጠቃላይ በኢትዮጵያ የፖለቲካ ሂደት ውስጥ የፖለቲካ ህይወት ውስጥ ትልቅ የአመራር ቀውስ እንዳለ ነው። ለምንድን ነው ይሄን የምንለው? አሁን በስልጣን ላይ ያሉት ሰዎች የአመራር ብቃት የላቸውም። የአመራር ስልታቸው ግጭት መፈብረክና ማጋጨትና በዛ መኖር ነው። ተቃዋሚ የሆኑት ሰዎች ልቀት ያለው የአመራር ብልሃት ባለማሳየታቸው በተለያዩ ኃይሎች መካከል መተማመን ሊፈጠር አልቻለም። የህዝቡን ጆሮ በአንድነት ይዞ ሊነሳ የሚችል አመራር ብቃት አልታየም። እርስ በርስም ለመተማመን የሚያስችል የአመራር ብቃት አልታየም። ወጥ የሆነ አጀንዳ ወዴት ምን አንድ አድርጎ አገሪቱን ወደ ሰላም እንደሚያሸጋግር ወጥ የሆነ አጀንዳ እይታ ያለው ላቅ ያለ አመራር ብቃት አልታየም። ዋናው ችግር እሱ ነው ብዬ ነው አስበው በተቃዋሚዎችም ዘንድ በአመራሩም አሁን ባለው ስልጣን ላይ ባለው መንግስትም ዘንድ እና የድንኮች ትናንሽ ፖለቲካ የችርቻሮ ፖለቲካ በየአካባቢው መብዛቱ ተለቅ ያለ ነገር ሰላም እንዳናይ እና የፖለቲካ ክርክሩም ወደ ቲክቶክ ደረጃ የመሰዳደብ ፖለቲካ ስለተመለሰ ብዙም ይሄ ሁሉ የአመራር ድቀትን ነው የሚያሳየው። ታላላቅ የአመራር ሰዎች ቢኖሩ ወደዛ ደረጃ አይወርድም ብዬ አስባለሁ። ይሄ ነው እንጂ ብዙ ችግሮቹ ኢንትራክተብል ስለሆኑ አይደለም። በተለይ ጂኦፖለቲካሊ አሁን ፖለቲካውን ከውጭ ስለሆነ እየተሰራ ያለው አብዛኛው የቀጣናው ሁኔታ ስለሆነ የሚነጣው የትልልቅ ኃይሎች የዓለም ትልልቅ ኃይሎች የፖለቲካ ኃይሎች የአካባቢው ደግሞ እነዚህ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ፣ እነዚህ የኢጂፕት የነዚህ ተጽዕኖም ስላለ እነ ቻይናም እነ ህንድም ሰሞኑን እያደረጉ ያሉትን የምታየው ነው። የነሱም ተጽዕኖ ስላለ በተለይ አሁን ማንኛውም ስለ ኢትዮጵያ የሚያስብ ሰው የነዚህን ሁሉ ኃይሎች ጥቅም ማሰብ አለበት አብሮት። ከነዚህ ኃይሎች ጋር ገና ወደ ስልጣንም ሳይመጣ ዲፕሎማቲክ ኢንጌጅመንት ወይም ኢንጌጅ የሚያደርግበት አካሄድ እና ስትራቴጂ ከወዲሁ ያስፈልገዋል። ስለዚህ የሀገር ውስጥን ችግር ብቻ እያየህ ልትንቀሳቀስ አትችልም። የሀገር ውስጡ ችግር እየተፈበረከ እየተባባሰም እየተቀነሰም የሚሄደው በውጭ ጥቅመኛ ኃይሎች ተሳታፊነት ምክንያት ስለሆነ እነሱንም እንደ አንድ የአገር ውስጡ የፖለቲካ ስትራቴጂ አካል አድርጎ በዛ ስሌት መንቀሳቀስ አስፈላጊ መሆኑን ሁሉም የፖለቲካ ኃይሎች ሊረዱ ይገባል። ስለዚህ እንደ ድሮ አድቮኬሲ ዲፕሎማሲ ስንሰራ የሰብአዊ መብት ድርጅቶችን ብቻ እንዲሰሙንና ይሄ አይነት የሰብአዊ መብት ጥሰት ይሄ አይነት ግድያ ይሄ አይነት እስራት ይቁም ምናምን ከማለት ባሻገር አገሮቹን ኢንጌጅ ማድረግና የናንተ አገራዊ ጥቅም
በእኛ በኩል የተሻለ ተፈጻሚ ተተግባሪነት ይኖረዋል፣ ይሄኛው አክሳሪ ፕሮግራም ነው ያለው በሚል ከነሱ ጋር ሲሪየስ የሆነ ቁጭ ብሎ የመነጋገር አቅም ማደራጀት ያስፈልጋል፣ ብቃት ማዘጋጀት ያስፈልጋል፣ ዲፕሎማቲክ ስኪልስ ያስፈልጋል። አት ዘ ሴም ታይም ከህዝብ ጋር በጣም ተቀራርቦ በመስራት ምን ልሰጥ ይችላለው ለነዚህ የጂኦፖለቲካል ኢንትረስት ላላቸው ኃይሎች ምን ልሰጥ ይችላለው፣ ምን ህጋዊ በሆነ መንገድ ፍትሃዊ በሆነ መንገድ ምን ልሰጥ ይችላለው፣ ምን ደግሞ ልቀበል ይችላለው የሚለውን ማሰብ መጀመር አለባቸው። ምክንያቱም ድርድር ዲፕሎማሲ በምትሰጠው ነገር ከሌለ ማንም አይሰማ። የምትሰጠው ነገር ከሌለ ወደ ጠረጴዛ መምጣት አትችልም። ስለዚህ በዚህ ደረጃ ኦልሬዲ አገሩ የኔ ቢሆን ህዝቡ ከኔ ጋር ቢሆን ምን ሰጥቼ ምን ከማን ልቀበል ይችላል? የዩናይትድ አረብ ኤሚሬትስ ስጋቶች ሰቀቀኖች ምንድናቸው? የሳውዲ አረቢያ ስጋቶች ሰቀቀኖች፣ የሱዳን ደቡብ ሱዳን እነዚህን ሁሉ ከግንዛቤ ያስገባ፣ ከኤርትራ ጋር ያለውን ነገር እነዚህን ሁሉ በግንዛቤ ያስገባ። የኤርትራን ስጋት እንዴት አድርጌ ላስቀር እችላለሁ? የኤርትራን ጥቅም ደግሞ እንዴት አድርጌ ዋስትና ልሰጠው እችላለሁ? የራሴን ጥቅም ሳልጎዳ የሚለውን ሁሉ በጥንቃቄ ይዘህ ፕሮግራም አውጥተህለት ብዙ ጊዜ እንደሚባል ፍኖተ ካርታ አውጥተህለት በእርግጠኝነት ነገ ስልጣን በእጅህ ቢወድቅ ወዴት እንደምትራመድ ዴይ ዋን ላይ ማወቅ የምትችልበት ቦታ እስካልተገኘህ ድረስ አስተማማኝ የሆነ ይሄ ነው አማራጭ የሚባል ሆኖ መታየት አይቻልም። ስለዚህ አንዱ ትልቁ ችግር ክሬዲብል ኦልተርናቲቭ ሆኖ መታየት ነው። ክሬዲብል ኦልተርናቲቭ ሆኖ ለመታየት በተቃዋሚዎች መካከል ህብረትና መናበብን መፍጠር ያስፈልጋል። ለሱ ደግሞ መሰረታዊ ነገር መተማመን ነው፣ ትረስት ነው። ትረስት ቢልድ ለማድረግ ሊደርሺፕ ነው ዋናው የሚያስፈልገው ነገር። ሰውን ነው የምታምነው እንጂ ፕሮግራም አይደለም የምታምነው። ነው አንዳንድ ጊዜ ጥሩ ፕሮግራም ይዘህ ሰውየውን እያየ ሰው አይ አንተን ማን ያምናል ይልሃል። ነው ሰው የሊደርሺፑ የአመኔታ ጉዳይ ነው የሚሆነው። ሊደርሺፕ ሲታመን then ፕሮግራም ይታመናል። ነው ሰው ያንን ስብዕና ማሳደግ አስፈላጊ ነው ብዬ አስባለሁ። ያ ካለ አይ ቲንክ ሰው ኦልሬዲ አሁን የኛ ማህበረሰብ በመንግስት ላይ ያለው እምነትም ከዛ የሚጠብቀውም ነገር ጠፍቷል፣ ጨርሶ ትቶታል። በራሱ መንገድ የሚሆነውን ነገር ያደርጋል እንጂ ከመንግስት ብዙ የሚጠብቀው ነገር የለም። ኤኒዌይ ጥሩ ነገር ነው ይሄ ሰው በራሱ ፈጠራና በራሱ መንገድ መንቀሳቀሱ። ነገር ግን ቤሲክ ሚኒመም የዜግነት ደግሞ ማዕቀፎች አሉ መንግስት የሚያደርግ ያለባቸው። ስለዚህ ከዛ አንፃር ህዝቡም ራሱን የቻለ የሚሄዱ ነገር ስታይ መንግስት ስልጣን የሚይዙ ሰዎች በጥሩ የአመራር ብቃት ህዝቡን እንደ ማንኛውም የሚዲያ ለህዝቡ አእምሮና ልብ የሚናጠቁ ሰዎች አሉ። we are in the battlefield of ideas, in the battlefield in the battle of for the minds and hearts of people. ስለዚህ ሰዎች እንዲሰሙት ለማድረግ ይሄ ተስፋ የቆረጠው በቃ የተወው ባክታቸው እነሱ ያው ነው ሌላው ምናምን የሚለውን ስሜት እንዳይኖረው ጆሮ የሚሰጠው የአመራር ብቃት ማዳበር ያስፈልጋል። ያን ካደረግን እርስ በርስ ከተማመንን አሁን ብዙ ጊዜ ተሞክሯል የህብረት ስራ ለመናበብ ምናምን ሁሉም ሰው ይቀበላል። ሰላም ቅድሚያ ይሰጠዋል ይልሃል፣ መተባበር ያስፈልገናል ይልሃል። ግን እሺ እንተባበር ይባላል፣ ተስማማለህ። ግን ስለማትተማመን እዚህ የተስማማህ ሌላም ታያለህ፣ ሌላ አማራጭ ከእነንትናም ጋር ለምንድን ነው ይሄ ያለመተማመን ችግር? ለምን ታወሪንግ የሆነ ሊደርሺፕ የለም አንድ ላይ ራሊ የሚያደርግ ሁሉንም። ይሄ ችግር ይታየኛል እንጂ ብዙም ከባድ አይመስለኝም። የኢትዮጵያ ችግር ከሌሎች ሀገሮች ችግሮች የባሱ ሆነው አይታዩኝም። አሁን ብልጽግና እንደሚል ቃል የሚያስጠላ ነገር ኢትዮጵያ ውስጥ የለም። በኖርማል ኮንቨርሴሽን ውስጥ ብልጽግና ማለት ብለህ ኒው ይር ዊሽ እንኳን ስታደርግ የሰላም የብልጽግና ማለት ያስጠላል። ምክንያቱም ምን ማለት እንደሆነ ፕሮስፔሪቲ ያየነው ስለሆነ ማለት አይባልም። በቃ እንደዚህ ነው የሚያቆሽሹብህ፣ ብዙ ቋንቋዎችን ያበላሹብሃል። አንደኛው ይሄ ነው። ተስፋ ማስቆረጡን በጣም ይፈልጉታል፣ ይወዱታል። ይሄ ትውልዱ አነጋገሩም አስተሳሰቡም ደቆ ኢንተርቴይንመንት ላይ እንዲያተኩሩም በጣም ይፈልጉታል። ከፖለቲካል ዲስኢንጌጅመንቱን በጣም ይፈልጉታል። ዲስኢንጌጅ እንዲያደርግ ነው የሚፈልጉት። ፖለቲካል ዲስኢንጌጅመንት ደግሞ የአንድ ዜጋ ዜግነቱ መሞቱን የሚያሳይ ነገር ነው። ዜጋ አይደለህም ማለት ነው። ዲስኢንጌጅ ማድረግ ስትጀምር ለአገር ጉዳይ ግዴታህን፣ ከአገር ጉዳይ መብትህን የመጠየቅ አቅምህን፣ ግዴታህን የመወጣት አቅምህን ትተዋል ማለት ነው።
ያ ዲስኢንጌጅመንት በሌሎች ሀገሮች አይደፈርም። እኔ በምኖርበት በአውስትራሊያ ምርጫ አለመምረጥ አትችልም። $260 ምናምን ትቀጣለህ ምርጫ ባለባትሳተፍ፣ የሎካል ይሁን የስቴት ይሁን የፌደራል ይሁን ምርጫ ባለመሳተፍ ወደ ሬፈረንደም ይሁን ባለመሳተፍ ፋይን ስለሚመጣልህ አንድም ሰው አይቀርም። እንዲያውም በጊዜ ነው የሚመርጡት፣ ገና ቀኑ ሳይደርስ በጊዜ ኦንላይን ምናምን መርጦ ሁሉም ሰው ወደ ቤቱ ይገባል። እና ይሄ it's a way of keeping up the democratic health of the nation now የኛው ምርጫ ህዝቡ ኢንጌጅ ካደረገ ምርጫ አይፈልጉም እነሱ። ለምሳሌ የትግራይ ጦርነት እንዴት ነው የተፈጠረው? የትግራይ ህዝብ እንመርጣለን ትግራይ ትመርጣለች ብሎ መፈክር ይዞ በታሪኩ ሆኖ በማያቅ ደረጃ ሞቢላይዝድ ሆኖ ሁሉንም ፓርቲዎች አካቶ ምርጫ ህጉን ሁሉ የራሱን ምርጫ ህግ ሲያወጣ ፕሮፖርሽናል ሪፕሬዘንቴሽንን ሁሉ አካቶ ሙሉ በሙሉ እንደ አንድ ሲቆም እንደ አንድ ፖለቲካል ኮሚዩኒቲ ሲቆም በጣም ትሬት እንደሆነ ምርጫ አይደረግም። ምርጫ በፍጹም አይደረግም። ይሄ ኢንጌጅድ የሆነ ማህበረሰብ የሚፈራ ስርዓት ነው። ለዚህ ነው ይሄ ፖለቲካሊ ልትመታው አትችልም። ፖለቲካሊ አይፈልግም። ዲስኢንጌጅ ማስደረግ ነው የሚፈልገው ሁሉ ጊዜ። ስለ ሽግግር ሲጠየቅ ያኔ እኔ ነኝ ሽግግር በቃ አልገባችሁም እንጂ እኮ ሁሉ መንግስት የሽግግር ነው ምናምን ሲል ነበር ካስታወስ። ማንኛውም ህዝቡን ኢንጌጅ የሚያደርገው ነገር ዲስኢንጌጅ እንዲያደርግ ነው የሚፈልጉት። ይሄ ታስቦበት ተጠንቶ የሚደረግ ነገር። አሁን በብልጽግና በውስጥ ውይይት ምን ነበር ያሉት? አሁን በቅርብ ራሱ ማለት ነው እንደ ማንም እንደማይሳተፍ እርግጠኛ ካልሆንን በቀር ምርጫ የሚባል ነገር አይኖርም አታስቡት ተብሎ። ስለዚህ አፍገምግመው ሁሉንም ከስርዓቱ ካስወጡ በኋላ ምርጫ ያደርጋሉ። በድምጽ የአገርህን እጣ ፈንታ የፖለቲካ ተስፋህን አቅጣጫ ማስያዝ የምትችልበት ቦታ ላይ አይደለም። የትግራይ ጉዳይ ራሱን የቻለ ሌላ ጉዳይ ነው። የትግራይ ጉዳይ መጀመሪያ ወደ ኢትዮጵያ የፖለቲካ ማህበረሰብ በህገ መንግስታዊ አግባብ አልገባም። ከህገ መንግስት ውጪ ነው እየኖረ ያለው። በፕሪቶሪያ ስምምነት ነው ይባልና at the same time የፕሪቶሪያ ስምምነትን የሚክድ መንግስት ማለት ነው። ግዴታውን በተመለከተ ስምምነቱን ይክዳል። ያለ መብት ሳይሰጣቸው ደግሞ እንደማንኛውም ግዴታ እንዲኖራቸው በህግን በዛ ሀገር ህግ ስርዓት እንዲተዳደሩ ይጠይቃል። ምክንያቱም በዛ ሀገር ውስጥ በየትኛውም ተቋም ውስጥ የሉበትም አይደለም። የትግራይ መንግስት በዛ ውስጥ ተሳትፎ የለው። ገና ከጦርነት ሁኔታ ወደ ሰላማዊ ሁኔታ የሚያስገባው የፕሪቶሪያ ስምምነት ድልድይ ነበር። ወደ ኢትዮጵያ ፖለቲካ ማህበረሰብ በህገ መንግስት አግባብ የሚገባበት ድልድይ ነበር። ጭራሽ ከናንተ ጋር አልተደራደርኩም ከግለሰቦች ጋር ነው የተደራደርኩት። ስለዚህ ግለሰቦችህን ወሰድና ጦርነቱን እንቀጥላኛ ማለት ይቻላል እኮ። ግለሰቦችህን ወስደሃል የተደራደርካቸው እንግዲህ ጦርነት ደግሞ እንደዛ ስለ ትግራይ ምርጫ ማውራትም አይችሉም እነሱ። ዛሬ ግን ደግሞ ምርጫ ይካሄዳል ብለው ይዝታሉ። በፊት ምርጫ ያደረጋችሁ ብለው ቀጡት። አሁን ደግሞ ምርጫ አልቀበልም ስላለ ሊቀጡት ይፈልጋሉ። በሁሉ መንገድ ችግር ነው የሚፈጥሩበት። የትግራይ ጉዳይ ሴፐሬት የሆነ ሌላ አጀንዳ ነው። ሙሉውን ለብቻው መናገር እኔ ቀላቅዬ ማውራት ያስቸግረኛል። ምክንያቱም ከህገ መንግስት ሂደቱ ውጪ የሆነ አንድ ማህበረሰብ አለ። ኦን ሆልድ ነው፣ ሰስፔንድድ የሆነ ነው የትግራይ ጉዳይ ያለው። ከህገ መንግስት አይሰራም፣ ይሰራል፣ በእነሱ ላይ ህግ ይሰራል፣ አይሰራም። የፕሪቶሪያ ስምምነት እንደው በቃ የተንቀዋለለ ነገር ነው። አብይ አህመድ እንደዚህ ያለ ሰስፔንድድ የሆነ አካሄድን ይወዳል። ለምን? ዲስኢንጌጅ ለማድረግ ይረዳል። እንደዚህ አይነት በእንጥልጥል ያለ ነገር ብዙ ከሃዲ ያራባል፣ ይፈልገዋል። ይሄን ትግልን ማዳከም የሚችለው አብይ አህመድ ትግልን ማጥፋት እንደማይችል ያውቀዋል። ኢትዮጵያ ውስጥ ማዳከም የሚችለው እድሜውን በማራዘም ነው። ሲራዘም ከሃዲ እየበዛ ተስፋ የሚቆርጠው እየበዛ በቃ ዝሎ የሚተወው እየበዛ ሞመንተም ያጣል። ፖለቲካ ደግሞ የሞመንተም ጉዳይ ነው። ስለዚህ ይሄ ሞመንተምን ማደንዝ የተቃዋሚዎችን የሞመንተም መፍጠር አቅም ማዳከም ተሳክቶለታል። የተቃዋሚ ፖለቲካ ኃይሎች ደግሞ የሞመንተም የመፍጠር ግዴታ እንዳለባቸው አልተሰማቸውም። ያው እንደዚህ ህጉ ከልክሎናል ምናምን ስለዚህ በቃ እንግዲህ ያለው አማራጭ ጦርነት እንዳይሰብኩ ችግር ነው። ትክክልም አይደለም። በፖለቲካ የሚሳተፍ ሰው ፖለቲከኛ ነኝ ያለ ሰው ስለ ጦርነት ማውራትም የለበትም። ትክክልም አይደለም። ፖለቲካ አለ ብሎ ካመነና በፖለቲካ መንገድ እሳተፋለሁ ካለ ፖለቲካ ከብረት ውጪ ነው። ወደ ብረት ደግሞ ከገባ እሱ ሌላ ጉዳይ ነው። ፖለቲከኛ አይደለም ማለት ነው። የፖለቲካ ተስፋውን የምርጫ ፖለቲካን በዚህ መንገድ አፍገምግሞ አጥፍቶታል።
እንደምታውቀው የምርጫ ቦርድ ኃላፊዎቹ የራሱ ሹመኞች ናቸው። ምክር ቤት ውስጥ ያሉት እንደዛ ናቸው። የሰብአዊ መብት ተቋማቱ በሙሉ የራሱ ሹመኞች ናቸው። እያንዳንዱን በፈለገ ጊዜ ያነሳል፣ በፈለገ ጊዜ ይሾማል። ሶ በዛ ውስጥ በምርጫ የፖለቲካ ተስፋን የማኖር ሁኔታ አይኖርም። ሁለተኛው መንገድ ተሳትፏዊ ቀጥታኛ ተሳትፏዊ የህዝብ አመጽ ነው። አመጽ፣ ሰላማዊ ሰልፍ፣ አድማ፣ ስራ ማቆም፣ ገበያ ማደም፣ መንገድ መዝጋት፣ ቤት መቀመጥ እንዲህ ያሉ ነገሮች ናቸው። ያንን ማድረግ ለህዝቡ ለራሱም ዋጋ ያስከፍለዋል። ዋጋ አስከፍሎ ለውጥ እንደማያመጣ ካልተረዳ ወደዛ ነገር አይገባም። ምክንያቱም ማደም ለምሳሌ ሱቅህን የምትዘጋ ከሆነ ገቢህ ነው የሚቆመው። ስራ የምታቆም ከሆነ ስራ ነው የምታጣው። ለዚህ በጣም እርግጠኝነት ያስፈልገዋል። ጊዜው መተመን አለበት። ጥሩ አታጋይም ያስፈልገዋል። በዚህ ጊዜ ውስጥ ይሄን ስናደርግ የመንግስትን አቅም በዚህ ያህል እንጎዳለን፣ ለህዝባችን የሚመጣው አደጋም እንደዚህ ያህል ነው፣ ስለዚህ ትርፉ ግን ይሄ ነው በሚል ህዝቡን በደንብ ስሌቱን አሳይቶ ተስፋውን መሙላት አለበት። ይሄ የተቃዋሚዎች የአታጋይነት አቅምን ይጠይቃል። አመራር ምናምን የምለው እዚህ ጋር ነው። ምክንያቱም ቦይኮት እናደርጋለን ስትል ምንድነው ቦይኮት ስናደርግ ምን ይደርስብናል የሚለውን ማሰብ አለብን። እነሱ ላይስ ምን እናደርሳለን የሚለውንም ማሰብ አለብን። መንገድ እንዘጋለን ስትል እነሱ ላይ ምን እናደርሳለን፣ እኛስ ምን ያጋጥመናል፣ የመንግስት አካሄድስ ምን ይመስላል? ሁለት ነገር መረዳት አለብን። እንደዚህ አይነት ተግባርን ለማድረግ ኤሲሜትሪካል የሆነ የስልጣን አቅም ነው ያለው። አሁን በዋናነት የመንግስት አቅም ምንድነው ካልክ የውጭ ኃይሎች የሚሰጡት ገንዘብና የቴክኖሎጂ አቅም። ድሮን ህዝብ ላይ ድሮንን በማሰራጨት የፈለገውን ማድረግ የሚችል መንግስት፣ የፈለገውን ሰው አባሮ የፈለገውን ሰው በአንድ ሌሊት የመቅጠር አቅም ገንዘብ አለው። የብድርም ይሁን የሌብነት የኮንትሮባንድም ይሁን የሙስና ገንዘብ አለው። ስለዚህ ህዝቡን በአቅም የለሽነት ቦታ ላይ ቀንሶታል። ፕሪሳይስሊ የሚያደርጉት ይሄን ነው። በሁሉም መንገድ አቅም የለሽ የሆነ ህዝብ እንዲኖር ዲስኢንጌጅድ የሆነ ህዝብ ናው። እነዚህን ለማድረግ አንድም የፖለቲካ አታጋይ መጥፋት በደንብ አስልቶ ማለት ነው። በእያንዳንዱ የፖለቲካ ተሳትፏዊ ቀጥተኛ ተሳትፏዊ ዳይሬክት ፓርቲሲፓቶሪ ዲሞክራሲ የሚባለው ማለት ነው ለማድረግ ይሄ ጉዳት ይመጣብናል። ይሄ ግን ከነሱ ላይ የሚደርሰው ከዚህ የበለጠ ጉዳት ነው። ስለዚህ በዚህ ምክንያት ይፈርሳል ይሄ መንግስት። ምን ያህል ቀን እነዚህን ተምነህ ስትራቴጂካሊ ከሌሎች ጋር ተናበህ ካልተንቀሳቀስክ ሰው እኔ ተጎድቼ ኢንዲ ኤንድ ያው የዶክተሮቹ ሁኔታ ተመልከት። ሐኪሞች በተለያየ ጊዜ ተቃውሞ አሰሙ። መጨረሻ ምን ሆነ? የሚታሰረው ይታሰራል፣ የሚገባው ይገባል። ከዛ ቀስ ብሎ ሁሉም ወደ ስራ ይመለሳል። እንደገና የሆነ ቦታ አስተማሪዎች ይጀምራሉ። የሚታሰረው ይታሰራል፣ የሚቃወም ይቃወማል፣ የሚከዳው ይከዳና ወደ እነሱ ይገባል። ከዛ በኋላ ዝም ተብሎ ይከተላል። ችግሩ አልተፈታም፣ ግን ችግሩን ያኮላሹታል፣ ተቃውሞውን ያኮላሹታል። እንደዛ እንዳይሆን ጠንካራ አታጋይ ያስፈልጋል። ጥሩ ስልትና ስትራቴጂ የሚቀይስ ሰው ያስፈልጋል። በዚህ መንገድ በሰላማዊ መንገድ ነው የምታገለው የሚለው ግን በተለይ እነዚህን በስነ ስርዓት መቶ ምናምኑንም ሁሉ አጥንቶ በተግባር ምን አይነት ስቴፖች ተከትሎ ወደ ድል እንደሚበቃ አስቦና አስልቶ መሄድ አለበት። ናው ይሄንን ትንሽ ነገሩን የሚያዳክመው ምንድነው? በጦርነት ደግሞ የሚታገል ኃይል አለ። ስለዚህ ልቡን ይከፍለዋል ትውልዱ። ተውባክ ይሄን መንግስት በእንደዚህ አንጥለውም፣ ይሄን ጨዋታ ድሮ እናውቀዋለን ምናምን የሚሉ ልጆች አሉ። በቄሮ በኩል ኦሮሞ ይሄንን ተው፣ ስለዚህ የሚሻለው ወደ ጫካ መግባት ነው ይላል። የጫካው ጉዳይ አሁንም ኤሲሜትሪው እንዳለ ነው። መንግስት ያለው የመሳሪያ አቅም፣ መንግስት ያለው የገንዘብ አቅም፣ የትጥቅ አቅም፣ እነዚህ በአንድ በኩል የተቃዋሚው የትጥቅና የገንዘብ አቅም መተያየት አለበት። ሁለተኛ ጂኦፖለቲክሱ፣ አሁን ጂኦፖለቲካል ነው ሴኩሪቲ። የሌሎች ቅጥረኛ ኃይሎች ሁሉ ኢትዮጵያ ውስጥ በሚሰሩበት ሰዓት አንተ ከነማን ጋር ምን አይነት ተስፋ ኖሮ ነው የምትታገለው የሚለው በለፊት ይነግሩሃል እኮ የውጭ ኃይሎች። በቃ ይሄንን ሐሳብ ተውት። የትግራይን ድርድር አቅም የሸረሸረው የአሜሪካ መንግስት ነው። ቁልጭ አድርጉ። ይሄ ሬፈረንደም ሀገረ ትግራይ ምናምን የሚባለውን ነገር ተውት። ህገ መንግስቱን የምትቀበሉ ከሆነ ይሄኛው መንግስት በህገ መንግስት አግባብ የተመረጠ ስለሆነ ተቀበሉ። አይ በህገ መንግስት አግባብ እንኳን አልተመረጠም ነገታቸው ሲሉ በህገ መንግስት አግባብ እንኳን የተመረጠ ነው እኛ ነን አይደለም፣ ግን እኛ ለህገ መንግስቱ ስለሆነ የታገል ነው። ህገ መንግስቱ የሚከበር ከሆነ we're fine። ከዛ በኋላ ትግራይ መንግስት አትበሉ፣ ቲፒኤልኤፍ በሉ። ለምን እንዴ? አይ ያለ መንግስት ይሄንን እንደ ህጋዊ መንግስት እንደ ምርጫውን አይቀበልም።
እኛ የነሱን እንድንቀበል ታስገድዱናላችሁ የኛን ግን እናንተ እነሱ እንዲቀበሉ አትጠይቁ ሰው እንደዚህ ያሉ ጥቃቅን ነገሮች አሁን ከኦላ ጋር የነበረው ድርድር ላይም እንደሱ ነው እናንተ የኦሮሞ የሽግግር መንግስት በኢትዮጵያ ነው መኖር ያለበት ሲባል አይ እናንተ ኦሮሚያ አይደል የምታገሉት የኦሮሚያ ክልል እዛ ክልል ውስጥ እንጂ የኢትዮጵያ ጉዳይ ምን አገባችሁ እንደዚህ ያደረገ ያሳንሳልና ይሄ ሁሉ የሚመጣው ግን ከውጭ ነው የአሜሪካ መንግስት ኦነግንም እንደዛ ነው ያለው የኦሮሞ ነጻነት ኃይሎችንም ይሄ መገንጠል ምናምን የሚለውን ተው ህገ መንግስት እንቀበላለን ህገ መንግስቱ ፌደራል ስርዓቱ የሚከበር ከሆነ እሱን አንቃወምም ሲሉ ተስማምተናል ብሎ አብይ አጨበጨበ ከዛ ተደራዳሪዎች ላከና ዛንዚባር የነበረው ላይ ማለት ነው ይዘው የመጡት ነገር እነ ጌዲዮን ይዘው የመጡት ነገር ኦሬዲ በንግግር ህገ መንግስቱ ላይ ችግር የለንም እኛ የሚል ስለሰማ ተቀብለዋል ከዛ ፈርሙ ሲባል የመጣው ዶክመንት የፕሪቶሪያ ዶክመንት ትግራይ የሚለው ላይ ኦሮሞ ኦኬ ህወሓት የሚለው ላይ ኦነግ ተብሎ ተጽፎ ነው የመጣው ይሄማ ጨዋታ ነው ተው እንጂ መች ተደራደረ ማለት ከዛ ዳያስፖራ ነው ንጽጋይ ናቸው እንዳይቀበሉ ያደርጓቸው እንጂ ተስማምተው ነበር ምናምን ተባለ እዚህ ማን ነው ግን ወደዚህ ሁሉ ልጆቹንም ያስገባቸው ካል የአሜሪካ ዲፕሎማቶች ናቸው ተቀበሉ ይሄ መንግስት በህጋዊ መንገድ የተመረጠ መንግስት ነው ብላችሁ ተቀበሉ ይሄ መገንጠል ምናምን ጥያቄ ሀገር ምናምን የሚለውን ተው የሚሉት ነገር አላቸው ይሄ ቀላል ኢንፍሉዌንስ አይደለም አሁንም በኦሮሞ በኩል ለምሳሌ እኔ በስከማውቀው ድረስ ትልቁ ትግል የኦሮሞን ህዝብ አስፒሬሽን ለውጭ ኃይሎች ሲባል እስከምን ድረስ ነው ምን ቀንሰውና ምን ደብቀው እነሱ እንዲቀበሉትስ ለማድረግ ምን አቅም አለን እንዴት አይነት አቅም ማደረጀት አለብን የሚለው ሌላ ምዕራፍ የትግል ምዕራፍ ሆኗል ማለት ነው እነዚህ ሁለት ነገሮች በቀጥታ በዲሞክራሲ በምርጫ በሚደረግ ዲሞክራሲ ነገሮችን መቀየር ካልቻል በቀጥታ ተሳትፏዊ ዲሞክራሲ መቀየር ካልቻል ያለው ሶስተኛ አማራጭ የብረቱ ትግል ግን ከባድ የፖለቲካ ትግልን ያስቀድማል ማለት ዲፕሎማሲያዊና ጂኦፖለቲካዊ የሴኩሪቲ ዝግጅት ያስፈልገዋል ዝም ብለህ አኩርፈ የሆነች ክላሽ ይዘህ መግባት በቂ አይደለም ይሄን ያህል ጦር አለኝ ማለት በቂ አይደለም ትልቅ እንዳልኩ የጂኦፖለቲካል ሁኔታን ያነበበ የዲፕሎማሲውን ሁኔታ የዓለምን ሁኔታ የተረዳ አብይ እንኳን ባቀሙ እኮ ጋዛን ያየ ዩክሬንን ያየ ያለ የተሳለቀ ነው ማየት ያሉብን ቦታዎች ራሱ የተለያዩ አሁን እንደ በፊቱ አይደለም ማየትና እጅ መያያዝ ያለብህ እርዳታ መጠበቅ ያለብህ ከየት እንደሆነ ማወቅ ያስፈልጋል ቴክኖሎጂው የጦርነት ቴክኖሎጂዎች በጣም ሲምፕሊፋይድ እየሆኑ በቀላልም እየሆኑ ነው ስለዚህ እነሱን ማግኘት የምትችልበት አጋጣሚ ከየት እንደሚሆን ማሰብ አለብህ ለጊዜውን መተመን አለብህ ምክንያቱም የትጥቅ ትግል በተራዘመ ቁጥር ከሃዲ በዘዋል መዳከም ይበዛዋል ብዙ ነገር ሞመንተም ያስፈልገዋል ጊዜህን መገደብ አለብህ አቅምህን ማበርታት አለብህ አንዳንድ ጊዜ መብረቃዊ የሚለው ጉዳይ አስፈላጊ ነው አትሊስት ወሳኝ የሆኑ እርምጃዎች በፍጥነት መደረግ አለባቸው ከዛ ይሄንን ካላሟላ ትውልዱን ዝም ብለ አንገላተው መጨረሻ ላይ ትቶ ይሄዳል again ጫካው ስትቆይ ራስህን ነው የምትሰማው ኢኮህን ነው የምትሰማው ያንተ የትግል መስመር ትክክል ይመስልሃል ትውልዱ ግን ትቶ ይሄዳል ቋንቋ እየተቀየረ ነው አሁን በዚህ በሶሻል ሚዲያ የሚኖረው ህዝብ ቋንቋው እየተቀየረ በፍጥነት እድሎችን የሚያስፋበት መንገድ እያየ አንተን የሚሰማበት ጊዜ እያጣ ይሄዳል ስለዚህ በተለይ እንደዛ አይነት የትግል ስትገባ ከህዝብ የመልነጠሉ ነገር አደጋ እየመጣ ስለሚሄድ በጣም በፍጥነት ወሳኝ እርምጃዎችን በመውሰድ የማቀላጠፍ ጉዳይ ያስፈልጋል እና ኢትዮጵያ ውስጥ ለዚህ ለብረታዊ ትግል ድል የሚያመቻች ብዙ ብሶት አለ ብዙ ሰራዊት አለ የፋኖና የኦሮሞ ነጻነት ሰራዊትን ብቻ ቁጥሩን እንኳን ብታየው ከኢትዮጵያ መከላከያ ሰራዊት የሚተናነስ አይደለም ቁጥሩ ብቻ እንዴት ነው የተደራጀው ምን አይነት የትጥቅና ስንቅ አቅርቦት አለው ምን አይነት የደህንነትና የመረጃ አቅም አለው ምን አይነት ጥሩ የዲፕሎማቲክ ገጽታ አለው ምክንያቱም እዛ ጋር ነው ችግሩ ዲፕሎማቲክ ላይ ያለን ገጽታ ይሄ የተበታተነ ኃይል ነው የዎርሎርድ ናቸው ምናምን የሚል ሀሜት በዚህ በኩል የሚካሄድብህ ከሆነ ኦላ ላይ ሲያደርጉ እንደነበረው አንዳንድ ፖለቲከኞች አመራር የለውም የወታደራዊ ክንፍ ነው እንጂ ምናምን አምሹር እንደዚሁ አይነት ድብልቅልቁ የወጣ ነገር በአማራ ላይ አማራ ፋኖ ላይ ይወራል ያን ገጽታ ማስተካከል አስፈላጊ ነው ገጽታውም ታስተካክለው አንደኛ በመርህና በአቋምህ በፕሮግራምህ ነው ሁለተኛ አደራረግህና አሰራርህ ኮድ ኦፍ ኮንዳክት አለው ወይ እንዴት ነው ቢሄቭ የሚያደርጉት የሰብአዊ መብት ያከብራሉ ወይ
የታጣቂዎቻቸው የተቃዋሚዎቻቸውን ተማራኪዎች ያከብራሉ ወይ? እነዚህ በጣም ኢምፖርታንት ነገሮች ናቸው። ኃላፊነት ይሰማቸዋል ወይ? የእዝ ሰንሰለት አላቸው ወይ? ማን ናቸው? ለምንድን ነው የሚታገሉት? ይታወቃሉ? ግልጽ ይሄ አምቢጉቲ ምናምን በጣም አደገኛ። ግልጽ የሆነ አቋም ለኢትዮጵያ ነው ለአማራ ነው የምትታገሉት ሲባል እንደነ እስክንድር የምትል ከሆነ ከባድ ነው። እንደዚህ ይህ ነው ታዲያ ማኒፌስቶ የአማራ ምናምን ይላል፣ ደግሞ አንተ ለኢትዮጵያ ነው የምታገለው ትላለህ። ይለው ጋዜጠኞቹ ባለፈው ሲናገሩ ሲያከራክሩት የነበረው ኢትስ ሚዝር በኦሮሞ ለኦሮሞ ነፃነት ነው የምትታገለው ወይም ለኢትዮጵያን ፌደራላይዝ ለማድረግ ነው? በትግራይ ለሀገረ ትግራይ ነው ወይስ ህገ መንግስቱን ነው የምትፈልጉት? ይህ ነው እነዚህን አምቢቫለንስ ፈረንጅ ሁለተኛ ወይም የሚል ካለ ወይሙን እቺ ለመለሰኛውን ወይም ይዛው ያኛውን ተው ምናምን ወደሚሉ ይሄዳል። ያ ደግሞ ህዝብን ተስፋ ያስቆርጣል። እንደዛ እንዳይሆን ግልጽ የሆነ የፖለቲካ ሮድማፕ እሺ ለአማራም ታገል ለኦሮሞም ታገል ለምንም ታገል፣ ግን እሺ አብይ ቢወድቅ መንግስቱን ምን ታደርገዋለህ የሚለውን ደግሞ ወጥ የሆነ ሁሉንም አቅፎ ማስኬድ የሚችል መተማመን መፍጠር የሚችል ፕሮግራም ከወዲሁ መለስተኛ ፕሮግራም ማስቀመጥ፣ የለውጥ ጊዜ ፕሮግራም፣ የሽግግር ጊዜ ፕሮግራም ብለ እነዚህ ይለያያል። ለውጡ ማለት ኢሚዲየትሊ ከመንግስት መውደቅ በኋላ ያለው ጊዜ ነው። ከዛ ያ ለውጥ ጥሩ መጥፎም ሊሆን ይችላል፣ ኒውትራል ፋክት ነው ለውጥ። ሽግግር ግን ቫልዩ ሌድን ነው፣ ትርጉም ኖርማቲቭ ነው። እና ሽግግሩ ላይ ደግሞ እንዴት እንደምንሄድ እነዚህን ብቻ የሚያስቀምጥ ግን ወጥ የሆነ አገሩን በሙሉ የሚያይ የተለያዩ ጂኦፖለቲካል ኃይሎችን ጥቅም የሚያይ ማንበብ የሚችል ከኤርትራ እስከ ሶማሊያ እስከ ዩጋንዳ ድረስ ነገሮችን ማየት የሚችል በዌስትም እንደዚሁ እና አሜሪካን እና የአውሮፓ ህብረትን እና የአረቦቹን ሁኔታዎች የሚያይ እና ሁላቸውንም ስጋት ቢያንስ ስጋታቸውን የሚያስወግድ ጥቅማቸውን ማጠበቅ አይደለም፣ ስጋታ የነሱ የሚፈሩትን አብይ ቢወድቅ ብለው የሚፈጉትን ነገር እንዴት ማስወገድ እንደምትችል አንተ ከሱ የተሻልክ እንደሆነ ማሳየት ያስፈልጋል። ይሄን ካደረገ የተቃዋሚው ኃይል መናበብ ከቻለ በጣም የተመቸ ሁኔታ ነው ያለው። ምክንያቱም እንዳልኩ የሁለቱ ኃይሎች ጦር አሁን በሚነገረው አካሄድ ካየ የሁለቱ ኃይሎች የትግራይን ሌላ ነው ደግሞ እሱ የሁለቱ ኃይሎች ጦር ብቻ ከኢትዮጵያ መከላከያ ሰራዊት የሚተናነስ አይደለም በቁጥር። የትግራይ የተሻለ ትጥቅ ያለው የተሻለ መደራጀት አቅም ያለው እነሱን ስትጨምር አክቹአሊ በጣም የተመቸ ሁኔታ አለ። ነገር ግን ፌል እያደረግን ያለው አንደኛ አመራር፣ ሁለተኛ ግልጽ የሆነ የፖለቲካ አጀንዳ፣ ሶስተኛ ግልጽ የሆነ ፍኖተ ካርታ ለአገሩ ለራሳቸው ህዝብ የፖለቲካ አጀንዳ፣ ለአገሩ ደግሞ ግልጽ የሆነ ፍኖተ ካርታ እና ለፈረንጆቹ የሚሰጡት ይሄ ተምታታ ከሌ በዚህ በኩል አንድ ነገር ይላል፣ ልደቱ አንድ ነገር ይላል፣ ጸጋይ አንድ ነገር ይላል አይነት ገብቷል ወይ? እንደዛ መሆን የለበትም። ሁላችንም አትሊስት አልቲሜት ጎሉ ምን እንደሆነ በአንድ መንገድ መናገር የምንችል ከሆነ አይ ቲንክ ሰዎችም እኛም ክሬዲብል ተአማኒነት ያለው አማራጭ ሆነን መቅረብ ከቻልን አይ ቲንክ ለውጥ ለማምጣት ይቻላል ብዬ አምናለሁ።